ያለፈው ስራ ወያኔዎች እኮ ፕሮፌሰርነቱን ነጥቀውት በስራው ሰውየው ብዙ አመት ሰርቶ ይገባዋል ፕሮፌሰርነቱን ነጥቀውት ከቤቱ አባረው እስር ቤት ያስገባው እኮ ወያኔ ነው። እነሱም ያለው ነገር አለ ጁንታዎች ያሸንፋሉ የሚልም ተስፋ አለ። አራት ሲናሪዮ አስቀምጧል ኢትዮጵያ ወዴት ትሄዳለች ከሚል አንዱ ጁንታው ያሸንፋል፣ ሁለተኛው ኢትዮጵያ ትፈርሳለች ነው። ሌሎቹ ሁለቱ ዝም ብሎ ነገርና ስናጣፋው ወይ ጁንታ ያሸንፋል ወይ ኢትዮጵያ ትፈርሳለች ብሎ የሚያምን ሰው ነው ፕሮፌሰር መራራ። አሁን ችግሩ ምን መሰለ እኔ ሳየው ንግግሩንም አዳምጫለሁ ብዙ ጊዜ ንግግሩን አዳምጫለሁ። ትልቁ ችግሩ ካሁን በፊት እኮ ተነግሯል እኮ ምንድነው በግልጽ የተናገረው ምንድነው ቤተ መንግስት የገባው ኦሮሞ ወይ ራሱ ይጠፋል ወይ አገሪቷን ያጠፋል። ስለዚህ ኦሮሞ ከቤተ መንግስት መውጣት አለበት ነው እና ጁንታው ያሸንፋል ነው በቃ። ፕሮፌሰር መራራ ተቃዋሚ ሆኖ መኖር የሚፈልግ ሰው ነው። ተቃዋሚም ሆኖ ታማኝ ተቃዋሚ ሆኖ መኖር የሚችለው ደግሞ ጁንታው ስልጣን ላይ ሲኖር ብቻ ነው። ኦሮሞ ቤተ መንግስት ካለ ተቃዋሚ ሆኖ መኖር አይችልም። ቢኮዝ ፕሮፌሰር መራራ የሚጠይቀውን ጥያቄ ኦሮሞ ቤተ መንግስት ያለው ደግሞ ለህዝቡ እየመለሰ ነው፣ መልስ እየተሰጠ ነው ያለው። ኦሮሞ የቋንቋ የልማት ጥያቄ ያለው ልማት በተቻለ መጠን መንግስት እየሰራ ነው። ምናልባት ፕሮፌሰር መራራ ቤተ መንግስት ቢኖር ለነገሩ ቤተ መንግስት የመግባት ፍላጎት የለው። ምክንያቱም ኦሮሞ ነው እሱ ሊጠፋ አይገባም ቤተ መንግስት ወይም አገሪቷን ሊያጠፋ አይገባምና ትልቁ ችግሩ እዛ ጋር ነው ያለው ማለት ነውና ልክ ካሁን በፊት እንደነገረን አንድ ቤተ መንግስት የገባ ኦሮሞ ወይ ራሱ ይጠፋል ወይ አገሪቷን ያጠፋል ነው። ማንንም ኦሮሞ ቤተ መንግስት ቢገባ በዶክተር መራራ አመለካከት ይታገላል ከቤተ መንግስት እስኪወጣ ድረስ። ሌላ ሰው ነው ቤተ መንግስት መሆን ያለበት። ይሄ ግልጽ ነው የተናገረው። ምንም እንትን የለውም። የደሙ ታማኝ ተቋሚ ለመሆን ያ ምንም እንትን የለውምና ይሄ ነውና ኦሮሚያ ሪፐብሊክ ያለው ንግግሩ ላይ አንደኛ የሚለውን አያውቅም። የኦሮሚያ ሪፐብሊክ ማለት የትግራይ ሪፐብሊክ የኦሮሞ ነጻነት ግንባር ላለፈው 40 አመት ሲታገል ከነበረባቸው ሁለት መንታ ነገሮች ውስጥ አንዱ ኦሮሚያ ሪፐብሊክን መመስረት ነው። ኦነግ አንድ አላማ ኖሮ ታግሎ አያውቅም። ሁለት አላማ ነው። ልክ አሁን ቲፒኤልኤፎች ያላቸው ቲፒኤልኤፎች እኛ ስልጣን ከያዝን ኢትዮጵያን እንገዛለን፣ ከስልጣን ላይ ከወረድን ግን ትግራይን እንገነጥላለን የሚሉት ነገር አለ። ይሄው ነው የኦነግ። ኢትዮጵያን እኛ መምራት ከቻል እንመራለን፣ ዲሞክራሲያዊ ፌደራል መንግስት መስርተን እንመራለን፣ ካልቻልን ግን ኦሮሚያን እንገነጥላለን ነው። ዶክተር መራራ ፕሮፌሰር መራራ ይሄ ሁለቱንም አይልም ነበር። ከሁለቱ የላቀ ነበር ሲል የነበረው ምንድነው ኢትዮጵያ ውስጥ የሚገባንን ያህል በቁመናችን ልክ በብዛታችን ልክ የሚገባንን ወንበር አግኝተን ከሌላው ኢትዮጵያ ጋር በሰላም እንኖራለን ሲል የነበረው ይሄ የላቀ አመለካከት ነው። አሁን በኢትዮጵያ ውስጥ እያየን ያለነው ነገር ነው። ከዚህ በአንድ የዘለው ወደ ኦሮሚያ ሪፐብሊክ የሚሉት ሐሳብ እኔ አንደኛም ነገሮች ተምታተውባቸው እንጂ